ብልጽግና ፓርቲ መራሹ መንግስትም ሆነ ፓርላማው አገራችን ከገባችበት የፖለቲካ ቅርቃር ወይም ፖለቲካል ዴድሎክ ማውጣት ስለማይችሉ ስልጣኑን ለጊዜያዊ ሲቪል አስተዳደር እንዲያስረክቡ የህዝብ ተወካዮች ምክር ቤት አባላትም በኢፌድሪ ህገ መንግስት አንቀጽ 60 ንዑስ አንቀጽ 1 መሰረት በምክር ቤቱ ፍቃድ ምክር ቤቱን እንዲበትኑና ለአዲስ ምርጫ መንገዱን እንዲጠርጉ መጠየቅ ፈልጋለሁ። አመሰግናለሁ። የነደሳሌ ጫኔ ተተኪዎች እየታወቁ ነው። ምስጢረ ስላሴ ታምራት ፓርላማ ትገባለች የሚል ትንበያ አበርክቷል። ያ ከሆነ ያደነቋትን ደሳሌ ጫኔ ዳኛውን ተክታ ያቢቹን ፊት በንዴት እያዥጎረጎረች ቀጣዮቹን 5 ዓመታት ልታቆየን ነው ማለት እንችላለን። ያው ፋኖና ህወሓት ወንዝ የወረደ ጨው ሆነው ከቀሩ የኢትዮጵያ ህዝብ ሌላ ምን አማራጭ አለው? እነሆ በዚህ ዝግጅት በ2019 ዓ.ም መስከረም ወር መጨረሻ ይቋቋማል ተብሎ በሚጠበቀው የኢትዮጵያ ተወካዮች ምክር ቤት ውስጥ የማናያቸውን ያለፉት 5 ዓመታት የፓርላማው ድምቀቶችና አዳዲሶቹን ገቢዎች እንጨዋወትባቸዋለን። በመናጣቸው የምክር ቤቱ ድምቀቶች ዝግጅቱን እንጀምረው። ከምክር ቤቱ ራሳቸውን በሚያወጡትና ከዚህ በፊት ከነበሩበት የምክር ቤት ታጋይነታቸው በይፋ በሚሰናበቱት ወሳኝ ፖለቲከኞች ዝርዝር ውስጥ በአንደኛ ደረጃ የምንጀምረው በዶክተር ደሳለኝ ጫኔ ዳኛው ማንነት ነው። የባህር ዳር ከተማን ህዝብ ወክለው የኢትዮጵያ እንደራሴዎች ምክር ቤት አባል በመሆን በኢትዮጵያ ዲሞክራሲ ላይ እንደ ላምባዲና በለሆሳስ ሲያበሩ የነበሩት ባለ ፒኤችዲው ጎጃሜ ዶክተር ደሳለኝ ጫኔ ዳኛው በሰባተኛው ዙር የምርጫ ውድድር እጩ ሆነው መቅረብ እንደማይፈልጉ በአደባባይ አሳውቀዋል። ነገሩ በመደመር እሳቤ መሰረት በትብብርና ፉክክር መሃል ግራጫ ጦርነቶችን እያስታመሙ ዲሞክራሲን እንዳይሞት እንዳይድን አድርገው አንዲት ታላቅ ሀገር ለመፍጠር ህልም የሰነቁ ለሚመስሉት በኢትዮጵያ የህዝብ እንደራሴዎች ምክር ቤት የበሻሻው ተወካይ ለሆኑት የአገሪቱ ቁንጮ አብይ አህመድ አሊና ለሰላማዊ ትግል አቀንቃኞችና የተረጋጋ አማራ ብሔርተኝነት ለሚሽቱት ሁሉ ድንኳን የሚያስጥላዘን ነው። የመሰረቱት አብን የተባለ ፓርቲ ውስጥ በተፈጠረ አለመግባባት ምክንያት ከድርጅቱ ጋር ፍች ከፈጸሙ ወራት ያስቆጠሩት ደሳለኝ ጫኔ ዳኛው በግላቸው አሊያም ከሌሎች የፖለቲካ ድርጅቶች ጋር አንድነት ፈጥረው ለቀጣይ 5 ዓመታት የኢትዮጵያ ህዝብ አንዱ ተወካይ ለመሆን ላለመፈለጋቸው ያቀረቡት አንድ ምክንያት ነፃ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ሁኔታ የለም የሚለው ነው። አክለውም በፓርላማ ውስጥ ተጨማሪ 5 ዓመት በመቆየቴ የማስገኘው የረባ ጥቅም አለመኖሩን ተረድቻለሁ ብለዋል። የአብን መስራቹ ፓርቲውንና የአማራን ብሔርተኝነት በእነ ቤተልሔም ታፈሰ እየተቀለደባቸው በከንፈራቸው መንቀጥቀጥ በማጠራቸው እየተሾፈ ለኢትዮጵያ ህዝብ ያስተዋወቁት ፕሮፌሰር አስራት ወልደየስ አልታየን የማህበራዊ መገናኛቸው መለያ አድርገው የዘለቁት ደሳለኝ ጫኔ ዳኛው በቀጣይ አገሬን በምን ሁኔታ እንደማገለግል የማሳውቃቸው ይሆናል ሲሉ ለደጋፊዎቻቸው ቃል ገብተው ለአሁኑ እነ ኢዜማ እንረባረብበታለን እያሉለት ከሚገኘው የዚህ ዓመት ምርጫ ራሳቸውን ላለማነካካት መወሰናቸውን ገልጸው ተሰናብተዋል። የአማራ ብሔራዊ ንቅናቄ አብን ሰኔ ወር ላይ 2010 ዓ.ም ባህር ዳር ከተማ ውስጥ ቀኝ ዘመም የአማራ የብሔር ድርጅት ሆኖ ሲመሰረት ደሳለኝ ጫኔ ዳኛው የመጀመሪያው ሊቀመንበር ነበሩ። ፓርቲው በሰኔ ወር 2013 ዓ.ም በተደረገው 6ኛው አገራዊ ምርጫ ተወዳድሮ ከተወካዮች ምክር ቤት ወንበሮች 5ቱን ሲያሸንፍ ከአሸናፊዎቹ መካከል የባህር ዳር ከተማን ህዝብ ወክለው የተወዳደሩት ደሳለኝ ጫኔ ዳኛው ነበሩ። አንድ የባህር ዳር ልጅ ለጣቢያችን ሲናገር ያኔ ደሳለኝ ጫኔን ያስመረጥናቸው ትልቅ ተጋድሎ አድርገን አንዳንድ ሳቦታጆችን ፈጽመን ነው ይላል። ደሴ ዘንድሮ ያንን የባህር ዳር ህዝብ ተወካይነት ለምስራቅ ጎጃሙ ልጅ ተመስገን ጥሩነህ አሳልፈው ሰጥተው ባሉበት ጸጥ ብለዋል። ፌስቡክ ገጻቸው ራሱ ቧዟል። ደሳለኝ ጫኔ ዳኛው በ1973 ዓ.ም የካቲት ወር ጎጃም ውስጥ በሜጫ ወረዳ ምራዊ አካባቢ እንደተወለዱ ተጽፏል። ምራዊ ከባህር ዳር በምዕራብ አቅጣጫ ወደ ደብረ ማርቆስ የሚወስደውን ብሎም አዲስ አበባ የሚያደርሰውን መንገድ ይዘው ሲጓዙ በ30 ኪሎ ሜትር ርቀት ውስጥ የሚያገኟት የክርስቲያኖችና ሙስሊሞች ከተማ ናት። እንደ አርኖ ሚሼል ዳባዲ ያሉ ጸሐፊዎች ደግሞ አብዛኛው የሜጫ መሬት በኦሮሞዎች ተይዞ እንደነበረና ለረጅም ጊዜም የኦሮሞዎች ቋንቋ ይነገር እንደነበረ ጽፏል። ዳባዲ አክሎ የነደሳለኝ ጫኔ ዳኛው የትውልድ አካባቢ ሰዎች የመንግስት አስተዳደር ካልተመቻቸው ለሽምቅ በተመቸው መሬታቸው እየሸፈቱ ግብር መከልከል ነባር ባህላቸው ነበር ብሏል። ዛሬ የአማራ ፋኖ ብሔራዊ ንቅናቄ አፋብን ሊቀመንበሩን ዘመነ ካሴ ባውቄን ጨምሮ ብዙ የአማራ ብሔርተኞች ከሜጫ ተወልደው በኢትዮጵያ ፖለቲካ ውስጥ ጠጠር እየጣሉ ይገኛሉ። ደሳለኝ ጫኔ ዳኛው ከነኛ እንዳንዱ ናቸው።
የደሳለኝ ጫኔ ዳኘው የትውልድ መንደር ከኢትዮጵያና ከተማ አዲስ አበባ በ525 ኪሎ ሜትር ርቀት ላይ ትገኛለች። ያለፉት 5 ዓመታት የፌዴራል ሕዝብ ተወካዮች ምክር ቤት ኮከብ ተሳታፊና በአድናቂዎቻቸው ዘንድ አንድ ለእናቱ እስከ መባል የደረሱት የተከበሩ ዶክተር ደሳለኝ ጫኔ ዳኘው መደበኛ ትምህርታቸውን በዚህችው በሜጫዋ መራዊ ከተማ ውስጥ ከመጀመሪያ እስከ ከፍተኛ ደረጃ አጠናቀዋል የሚሉ መረጃዎች አሉ። ደሳለኝ ጫኔ ዳኘው በተለይ ከባህር ዳር ዩኒቨርሲቲ በርከት ያሉ ዲግሪዎችን ተቀብለዋል። የፒኤችዲ ዲግሪያቸው በኢንተግሬትድ ዋተር ሪሶርስ ማናጅመንት ከባህር ዳር ኢንስቲትዩት ኦፍ ቴክኖሎጂ የተገኘ ነው። የማስተርስ ዲግሪ በዋተርሺድ ማናጅመንት አሜሪካ ኒውዮርክ የሚገኘው ኮርኔል የተባለ ዩኒቨርሲቲ እንደሰጣቸው ተጽፏል። አሜሪካ ድረስ ተጉዘው ይሁን በሌላ አማራጭ በግልጽ የተቀመጠ ነገር የለም። ምንጮች ኮርኔል ዩኒቨርሲቲ ከባህር ዳር ዩኒቨርሲቲ ጋር ተባብሮ በማስተማር ለምርቃት አብቅቷቸዋል ይላሉ። የመጀመሪያ ዲግሪዎቻቸው በኢኮኖሚክስ፣ ሂስትሪ እና ጂኦግራፊ ከባህር ዳር ዩኒቨርሲቲ የተገኙ መሆናቸውን አንብበናል። ይህን ሁሉ ዲግሪ ተምረው የሰበሰቡት የቀድሞ የአብን ሰው ደሳለኝ ጫኔ ዳኘው በባህር ዳር ዩኒቨርሲቲ እንደ አሶሺየት ፕሮፌሰር ሆነው ያስተምራሉ። በሃይድሮሎጂ ኤንድ ዋተር ማናጅመንት እንዲሁም በዲዛስተር ሪስክ ማናጅመንት ኤንድ ፉድ ሴኩሪቲ ስተዲስ ስማቸው በውል ያልተጠቀሰ ተቋማት ላይ ይሰራሉ። የደሳለኝ ጫኔ ዳኘውን የቤተሰብ ሁኔታ የተመለከትን እንደሆነ ባለትዳርና የልጅ አባት መሆናቸውን የሚገልጹ ፍንጮች እናገኛለን። ሰርጋቸውን አስመልክተው ፖለቲካ ውስጥ ከገቡ በኋላ በማህበራዊ ትስስር ገጻቸው ጽፈውም ያውቃሉ። የ45 ዓመቱ ትንታግ ፖለቲከኛ ደሳለኝ ጫኔ ዳኘው አርብ ዕለት በሆነ ጊዜ ጥር 29 ቀን 2018 ዓ.ም ለደጋፊዎቻቸው በይፋ እንደነገሯቸው ከሆነ ከመስከረም 2019 ዓ.ም ጀምረው የፓርላማው ሰዓት አይዞርም ደቂቃው በተባለለት የ4 ኪሎ አደባባይ ውስጥ ከኢትዮጵያ መንግስት ስራ አስፈጻሚዎች ጋር ሲጫጫሁ አንመለከታቸውም። በፓርላማ ውስጥ ለዓመታት ብቻቸውን በሚያስደንቅ ሁኔታ ለኢትዮጵያውያን መብትና ጥቅም ሲከራከሩ የነበሩ በመሆናቸው የሳቸው ከምክር ቤቱ በይፋ መውጣት በትግል ምዕራፉ ላይ ትልቅ ታሪክ ያሳርፋል። ዶክተር ደሳለኝ ጫኔ ዳኘውን አሁን ወደሚታወቁበት ፖለቲካ ያመጣቸውን አብን የተባለ ፓርቲ ፈለግ ተከትለን በመናደራጀው ወሬ ውስጥ ቀጥሎ ወደ ሁለተኛው ወሳኝና በይፋ ከምክር ቤቱ ወደሚወጡት መሪ እንሸጋገራለን። እሳቸውም ክርስቲያን ታደለ ጸጋዬ ናቸው። በአድናቂዎቻቸው ዘንድ ገብርዬ እየተባሉ የሚጠሩት እንዲሁም ታሪክንና የዘር ሐረጋቸውን ጠንቅቀው የሚያውቁትና በአደባባይ የሚገልጹት ክርስቲያን ታደለ ጸጋዬ በሕዝብ ተወካዮች ምክር ቤት የጎስቋላዋ ቋሪት ወረዳ ተወካይ ናቸው። ቋሪት ዋና ከተማዋ እንኳን ለብዙዎች የማትከሰት የጎጃም ገጠራማ ቀይ ናት። የክሪስ የትውልድ ወረዳ ቋሪት ዋና ከተማዋ ገበዘ ማርያም እንደምትባል ለማወቅ እንኳን ልዩ ትኩረትን ይጠይቃል። ክርስቲያን ታደለ ጸጋዬ አብን በተመሰረተ ልክ በአመቱ ሰኔ 2011 ዓ.ም በአማራ ብሔራዊ ክልላዊ መንግስት ዋና ከተማ ባህር ዳር በተከሰተው የክልሉ ባለስልጣናት ግድያ ምክንያት ታስረው ነበር። ዳንኤል ክብረት ብርሃኔም የአብይ አህመድ አሊን መንግስት ትርክት ለመገንባት ጽፈውታል በሚባልለት የትርክት ዳና በረከት የተሰኘ ድርሳናቸው ውስጥ ክርስቲያን ታደለ ጸጋዬን የሰኔ 15ቱ የአመራሮች ግድያ አካል ያደርጓቸዋል። ክርስቲያን ታደለ ጸጋዬ ዛሬም በሐምሌ ወር 2015 ዓ.ም ከአማራ ክልል መንግስት ቁጥጥር ውጭ በሆነው የወጣቶች ትጥቅ የቀላቀለው ውጊያ ማግስት እንደታሰሩ ናቸው። ከ30 ለሚበልጡ ወራት ፍርድ ቤት ቢመላለሱም ፍትህ አላገኙም። አንድ በቅርቡ እስር ቤት ድረስ ተጉዘው እንደጠየቋቸው የገለጹ የጣቢያችን ምንጭ አሁንም ድረስ ክርስቲያን ታደለ ጸጋዬ ከአማራ ብሔርተኝነታቸው ዝንፍ አላሉም ብለዋል። ከአብን መስራቾች አንዱ በቋሪት ገበሬ ተመርጠው የኢትዮጵያ ሕዝብ ተወካዮች ምክር ቤት አባል የሆኑት በሂደት ከመሰረቱት የአማራ ብሔራዊ ንቅናቄ አብንም ከሕዝብ ተወካዮች ምክር ቤትም ገለል የተደረጉት ክርስቲያን ታደለ ጸጋዬ ስለራሳቸው በጻፉበት አንድ አጋጣሚ ማንነታቸው አማራ መሆኑንና በአባታቸው በኩል በስድስተኛ ትውልድ ባባ ወልደ እግዚ የሸዋ መንዝ ተወላጅ መሆናቸውን ገልጸዋል። ያ የመንዝ ውሉድነት በጎጃም ዳሞት ፍኖት ሰላም አካባቢ መንዝ የሚባል ስፍራ የቆረቆረ ሲሆን ዛሬም ድረስ ቦታው መንዝ እየተባለ ይጠራል። የአባታቸው እናት እመት ሙሉነሽ ደስታ የደጃዝማች ደስታ ንጉሴ ልጅ ሲሆኑ ደጃዝማች ደስታ ደግሞ የደጃዝማች ንጉሴ ጎሹ ልጅ በመሆናቸው የዘር ሐረጋቸው ከታዋቂው የጎጃም መስፍን
ደጃች ጎሹ ጋር ይገናኛል። በእናታቸው በኩል ደግሞ የማሆይ የህዝብ ዓለም ዘለቀ ጥሩነህ በለጠ መንግስቱ ልጅ ሲሆኑ የዘር ሐረጋቸው ከሰከላ እስከ ጅጋ ድረስ በዳግማዊ አጤ ምኒልክ ዘመነ መንግስት አጥቢያ ዳኛ ሆነው ካገለገሉት ከብላት ታምሩ ልጅ ከመት ፀሐይ ወርቅ ምሩ ቢሰውር ጋር ይያያዛል። ይህ የዘር ሐረግ ታሪክ በአመዛኙ ከቤተ ክህነትና ከታዋቂ ሊቃውንት ጋር የተያያዘ ነው። ክርስቲያን ታደለ ጸጋዬን ታሪክ የሚያውቁ አድናቂዎቻቸው ገብርዬ ቢሏቸውም ስለ ገብርዬ ብዙም በማያውቁ የዘመኑ ልጆች ክሪስ ተብለው ይጠራሉ። ዳንኤል ክብረት ብርሃኔ ደግሞ የክርስቲያን ታደለ ጸጋዬ የልጅነት ስም ደምለው ታደለ ጸጋዬ ነበር ብለው ጽፈዋል። ክርስቲያን ታደለ ጸጋዬ ትምህርታቸውን ጎንደር ዩኒቨርሲቲ ሲማሩ ያሳምጹ እንደነበርና ከ10 ዓመት በፊት ከተጀመረው የአማራ ብሔርተኝነት ጠንሳሾች አንዱ መሆናቸው ይነገራል። ክርስቲያን ታደለ ጸጋዬ ከአምስቱ የህዝብ ተወካይነት ዓመታቸው ግማሹን በእስር ቤት አሳለፉት። ጠይሙ ጎጃሜ የአብይ አህመድን ስልጣን ይመኙታል ተብለው ይታማሉ። እሳቸውም በአንድ ንግግራቸው ስልጣኑን ቢሰጡንና ዴሞክራሲ ምን ማለት እንደሆነ ባሳየናቸው ሲሉ ተደምጠዋል። የበርካታ ሀገራት መሪዎች መሰል ኃላፊነትን በወጉ ያለመወጣት ጉድለት ሲያሳዩ ህዝብን ይቅርታ ጠይቀው ስልጣናቸውን ሲለቁ ይታያል። በሀገራችንም የቀድሞ ጠቅላይ ሚኒስትር ክቡር ኃይለማርያም ደሳለኝ ተመሳሳይ ህዝባዊ ተጠይቅ ሲቀርብባቸው ስልጣን መልቀቃቸውን እናስታውሳለን። እርስዎም ወደ ስልጣን የመጡት በዚህው ተጠይቅ ምክንያት ነው። እርስዎስ ስልጣንዎን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ? ነገር ግን የአብይን ስልጣን ይመኛታል የሚባልላቸው ክርስቲያን ታደለ ጸጋዬ አባል የነበሩበት የኢፌድሪ ህዝብ ተወካዮች ምክር ቤት ጠቅላዩን እንዴት ከስልጣን ማውረድ እንደሚችል አላውቅም የሚል አንደምታ ያለው ነገርም ተናግረው አግኝተናቸዋል። አብይንም ስልጣኑን ይልቀቁ አሏቸው እንጂ የማስለቀቂያውን ስልት አልዘረዘሩላቸውም። ከመታሰራቸው በፊት በምክር ቤቱ ውስጥ በጣም በንቁ ተሳትፏቸው የሚታወቁ ሲሆን ጠቅላይ ሚኒስትሩን ሳይቀር ቃል በቃል ከስልጣን ይውረዱ ብለው በመናገራቸው ከፍተኛ አድናቆትን አትርፈዋል። ከዚህም በላይ የህዝብ በጀትና የኦዲት ጉዳዮች ቋሚ ኮሚቴ መሪ ስለነበሩ በዚህ ቋሚ ኮሚቴ ውስጥ የኢትዮጵያውያን ግብር ከፋዮች ሀብት እንዳይባክንና በትክክል ለተፈለገለት ዓላማ እንዲውል በጣም ሲከራከሩ የነበሩ ሰው ናቸው። ይህ ጠንካራ ክርክራቸው ከጠቅላይ ሚኒስትሩ ጋር እንዳጋጫቸውም የሚታመን ሲሆን አሁን ላለፉት 3 እና ከዚያ በላይ ዓመታት በስር ላይ በመቆየታቸውና ያለመከሰስ መብታቸው በመነሳቱ ምክንያት ከነበሩበት የምክር ቤት ታጋይነት እንደተወገዱና በይፋ ከሚወጡት መካከል ዋነኛው መሆናቸውን ማሳያ ነው። ከእስር ቤቱ አሳሳቢ ወሬና ከምክር ቤቱ ስንብት መረጃዎች በመቀጠል ፓርቲ ሊቀይሩ ግን እዚያው ምክር ቤት ሊቆዩ ወደሚችሉት ወደ 3ኛው የአማራ ብሔራዊ ንቅናቄ አብን የቀድሞው ቁልፍ ሰው እናልፋለን። እሳቸውም ዶክተር ደሳለው አበባው ናቸው። ዶክተር ደሳለው አበባው ጥር 26 ቀን 2018 ዓ.ም በተከናወነው የኢትዮጵያ ሕዝብ ተወካዮች ምክር ቤት መደበኛ ጉባኤ ላይ ጠቅላይ ሚኒስትር አብይ አህመድን ፊት ለፊት በመጋፈጥ ከነዘመነ ካሴው አፋምን ጋር በምርጫ ሜዳ ላይ አብረው እንዲወዳደሩ የጠየቁ የአብን አንዱ ተወካይ ነበሩ። አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋር መንግስት ድርድር ጀምሯል ወይ? እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ለምንድን ነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርገው ለሀገራችን ሰላም የማያጎናጽፈው? ደሳለው አበባው ጎጃም ውስጥ አገው ምድር በዛሬው አከላለል በአዊ ዞን ዋና ከተማ እንጅባራ እንደተወለዱ ተጽፏል። መደበኛ ትምህርታቸውን እንጅባራ ጀነራል ሰከንዳሪ ኤንድ ፕሪፓራቶሪ ስኩል ውስጥ አጠናቀዋል ተብሏል። ከዚያም ከአዲስ አበባ ዩኒቨርሲቲ የፒኤችዲ ዲግሪ በእንግሊሽ ላንጉጅ ቲቺንግ ዘርፍ አግኝተዋል። የመጀመሪያና ሁለተኛ ዲግሪ ትምህርታቸው በትክክል አልተገለጸም። ዶክተር ደሳለው ፒኤችዲ እየተማሩ ሳሉ በአዲስ አበባ ዩኒቨርሲቲ ውስጥም ያገለግሉ እንደነበረ ፍንጮች አሉ። እንደዚሁም ኤፍኤችአይ 360 በተባለ ማህበረሰብና ትምህርት ዘርፍ ላይ በሚሰራ ዓለም አቀፋዊ ኤንጂኦ ተቀጥረው እንደሚሰሩ ተጽፏል። የህዝብ ተወካይነታቸው ለምዕራብ ጎጃም ጅጋና አካባቢዋ ነው። ይህ የነ ዶክተር ደሳለኝ ጫኔ የቅርብ ጓደኛ የነበሩት ምሁር አሁን ላይ ከዚህ ቀደም ይወክሉት የነበረውን የአብን ተወካይነታቸውን በመተው የጥንቱን የ1960ዎቹን የፖለቲካ መንፈስ ይዞ ነገር ግን ራሱን እያደሰና እያደገ ባለው የኢትዮጵያ ሕዝብ አብዮታዊ ፓርቲ ወይም ኢህአፓ ውስጥ በአመራርነት ደረጃ በመሳተፍ ላይ ይገኛሉ። በቅርቡ በተካሄደው የግንቦት 24ቱ ምርጫ በአዲስ አበባ መነን አካባቢ ተወዳዳሪ የነበሩ ሲሆን በትብብር ለኢትዮጵያ በተሰኘው ጥምረት ውስጥ ኢህአፓን ወክለው በመወዳደራቸው በዚሁ በአዲሱ የፓርቲያቸው ስም ተመልሰው
እዚያው ምክር ቤት ውስጥ ወንበር ሊያገኙ የሚችሉበት ሰፊ ዕድል አለ። ሆኖም የምርጫው ውጤት ሙሉ በሙሉ ተጠቃሎ ባለማለቁ ምክንያት ይህ የቦታ ቅያሬ ጉዳይ ፍጹም እርግጠኛ ባይሆንም እሳቸውን ባሉበት ምክር ቤት ውስጥ ሊያስቀጥላቸው የሚችል ትልቅ የታሪክ ሽግግር ነው። አሁን እነ ደሳለኝ ጫኔን የሚተኳቸው አዳዲስ ተዋናያን እነማን ናቸው የሚለውን ጥያቄ እንመልስ። ከላይ የተጠቀሱትን የምክር ቤት አባላት ተክተው ወደ አዲሱ የሕዝብ ተወካዮች ምክር ቤት ይገባሉ ተብለው ቅድመ ግምት ከተሰጣቸው መሪዎች መካከል በአንደኛ ደረጃ የምንጀምረው በአቶ ጣሂር ሙሐመድ ማንነት ነው። አቶ ጣሂር ሙሐመድ በአማራ ብሔራዊ ንቅናቄ ውስጥ በነበራቸው ስልታዊ የድርድር አቅም የሚታወቁና የአማራን ወጣትና ምሁራን ድምጽ ይወክላሉ ተብለው በአንድ ወቅት ተስፋ ተጥሎባቸው የነበሩ ሰው ናቸው። ዛሬ አማሮች ትኩረት በነፈጉት ምርጫ አሸነፉ ተብሎ ፓርላማ ገብተዋል። ሌላም ነገር ታስቦላቸዋል ይባላል። የዶክተር በለጠ ሞላ ቡድን አባል የሆኑት አቶ ጣሂር አሁን ላይ ከበለጠ ሞላ ይልቅ ለጠቅላይ ሚኒስትሩ አዲስ ካቢኔ የተሻለ ታማኝነትና የሥራ ተነሳሽነት ሊያሳዩ እንደሚችሉ የተገመገመ ሲሆን ለዚህም እንዲመች በአጠራጣሪ ሁኔታ ከጎንደር አንድ የምርጫ ክልል አሸነፉ ተብሎ ለኢትዮጵያ ሕዝብ ተወካዮች ምክር ቤት ወንበር አግኝተዋል። በመጪው መስከረም በሚዋቀረው መንግስት ውስጥ በሚኒስትር ደኢታነት ወይም በአንዱ ቁልፍ ኤጀንሲ ውስጥ በመሪነት በመቀመጥ በለጠ ሞላን ሙሉ በሙሉ ከፖለቲካው ገበታ ያገሉታል ተብሎ የሚጠበቅ ነገር ነው። ቀጥሎ ወደ ሁለተኛው አዲስ ተተኪ ስንሸጋገር የወጣቷን የፖለቲካ ተዋናይት ምስጢረ ስላሴ ታምራትን ታሪክ እናገኛለን። ምስጢረ ስላሴ ከላይ ከተጠቀሱት ከምክር ቤቱ የሚቀነሱ የፓርላማ አባላትን ተክተው ከሚገቡት የኢሃፓ መሪዎች መካከል ዋነኛዋ ናት። የጥንቱ ዝነኛው የ1960ዎቹ ፓርቲ የሆነው የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢሃፓ ስያሜውን ይዞ ቢቀጥልም አሁን ግን ከነበረበት የግራ ዘመም ጽንፈኝነት ወጥቶ ወደ መካከለኛው የሶሻል ዲሞክራሲ መስመር የተጠጋ ድርጅት ነው። ምስጢረ ስላሴ ታምራት ደግሞ የዚህ ፓርቲ ዋና ጸሐፊ በመሆን ስሟን በመገንባት ላይ ትገኛለች። በባህር ዳር ዩኒቨርሲቲ በጋዜጠኝነት ሙያ የሰለጠነችውና እድሜዋ በ27 እና 28 ዓመት ክልል ውስጥ የሚገኘው ወጣቷ ፖለቲከኛ ቀደም ሲል እንደ ሴቭ ዘ ቺልድረን ባሉ ግብረሰናይ ድርጅቶች ውስጥ የሰራች ሲሆን በአሻም ቴሌቪዥንም በዜና አቅራቢነትና ሪፖርተርነት በመስራት ትታወቃለች። በወጣትነቷ ወደ ፖለቲካው ማዕከል በመግባት የኢሃፓ ዋና ጸሐፊ መሆን በመቻሏና ሴት በመሆኗ በተለይ በወጣቱ ማህበረሰብ ዘንድ ከፍተኛ ትኩረትንና ፍቅርን ስባለች። በአዲስ አበባ ለአንድ የምርጫ ክልል ተወዳዳሪ ነበረች። መንግስት እንደሱ አይነት ወጣት ሴቶችን የፓርላማ ወንበር በመስጠት ምርጫውን ዲሞክራሲያዊና አካታች አድርጎ ለማሳየት ፍላጎት አለው የሚል የፖለቲካ ሐሜትና ትንተና አንብበናል። የተባለው ሁሉ ቢባልም ሺ ቢባል እንዲል የከተማዋ ልጅ ቴዲ አፍሮ ምስጢራችን የፓርላማ ወንበር ማግኘቷ አይቀሬ ነው ተብሎ በከፍተኛ ደረጃ ቅድመ ግምት ከተሰጣቸው ተተኪዎች መካከል ትጠቀሳለች። ቀጥሎ ወደ ሶስተኛው ተስፋ የተጣለበት ተተኪ ስናልፍ የታዋቂውን የምሁርና የጸሐፊውን የዳንኤል ክብረት ብርሃኔን ስም እናገኛለን። ዳንኤል ክብረት ቀደም ሲል በነበረው የምክር ቤት የሥራ ዘመን በግል ተወዳዳሪነት ገብተው ቆይቷል። ዳኒ ዛሬ የጠቅላይ ሚኒስትር አብይ አህመድን የፖለቲካ ትርክት ለመገንባት የትርክት ዳና በረከት የተሰኘ ድርሳናቸውን የጻፉና በአሁኑ ጊዜ ከግል ተወዳዳሪነት ወደ ገዢው ብልጽግና ፓርቲ አባልነት ተቀይረው የተወዳደሩ ሰው ናቸው። ዳንኤል ክብረት ካላቸው የመንግስት ቅርበት፣ ስልታዊ ሚናና የትርክት ግንባታ ተሳትፎ የተነሳ በአዲሱ የህዝብ ተወካዮች ምክር ቤት ውስጥ የፓርላማ ወንበር ማግኘታቸውና መግባታቸው ጨርሶ የማይቀር መሆኑ በሰፊው እየተነገረለት ይገኛል። ወደ አራተኛው ተተኪ ስንሻገር የምናገኘው በአማራ ብሔራዊ ንቅናቄ ወይም አብን ውስጥ ከፍተኛ ሚና የነበራቸውንና የድርጅት ጉዳዮች ኃላፊ ሆነው የቆዩትን አሁን የጥቂት ሰዎች ፓርቲ ነው የሚባልለትን አብንን በህዝብ ግንኙነት ኃላፊነት የሚወክሉትን ጋሻው መርሻ ይማምን ነው። ጋሻው መርሻ ይማም በሙያቸው የአመራርና የድርጅት አስተዳደር ባለሙያ የሆኑ የማስተርስ ኦፍ ቢዝነስ አድሚኒስትሬሽን ትምህርታቸውን ያጠናቀቁ ሲሆን ይህ ትምህርታቸው በፖለቲካ ውስጥ የአመራርና የድርጅት አስተዳደር ብቃት ይሰጣቸዋል ተብሏል። አሁን ካሉት የአብን አመራሮች ሁሉ በላቀ ሁኔታ ፓርቲውን ወክለው በግልጽ የፖለቲካ ስራና ተቋማዊ ጉዳዮች ላይ የሚሳተፉ ሲሆን በአሁኑ ጊዜ ራሳቸውን ወደ ማዕከላዊ መንግስት በማስጠጋት በኢትዮጵያ ፖስታ አገልግሎት ውስጥ የስልጣን ቦታ አግኝተው በመስራት ላይ ይገኛሉ። ጥልቅ አንባቢ ከሚባሉ የኢትዮጵያ ፖለቲካ ሰዎች መካከል የሚጠቀሱት አቶ ጋሻው መርሻ የቁጡነት ጠባይ ቢታይባቸውም ከፍተኛ ቅንነት ያላቸው ሰው መሆናቸው ይነገራል። የፖለቲካ ጥናቶችና የውስጥ ምንጮች እንደሚጠቁሙት ጠቅላይ ሚኒስትር አብይ አህመድ የዶክተር በለጠ ሞላን የአቅምና የፖለቲካ መሟጠጥ ለመተካት
በገዛ ጓደኞቹና በፓርቲው አባላት ለመጠቀም በመፈለጋቸው ጋሻው መርሻ አዲሱን የምክር ቤት ወንበር ወይም የቴክኖሎጂና ኢኖቬሽን ሚኒስቴርን ቦታ ለመረከብ በከፍተኛ ደረጃ ቅድመ ግምት ከተሰጣቸው መሪዎች መካከል አራተኛው ሆኗል። የአዲሱ የ2019 ዓ.ም የፓርላማ የሥራ ዘመን ሽግሽግ እነዚህን ነባርና አዳዲስ የፖለቲካ ተዋናዮች በማቀላቀል የአገሪቱን የፖለቲካ ምህዳር ወደ አዲስ ምዕራፍ እንደሚያሸጋግረው ጥንቆቅ ግምቶች ያሳያሉ። እናንተ ምን ትላላችሁ? ደሳለኝ ጫኔ ከዚህ በኋላ ምን የሚሰሩ ይመስላችኋል? አስተያየት መስጫው ውስጥ ጻፉልን። እኛ የእናንተን ሐሳብ እናነባለን።